ሰላም እንደምን አላችሁ? ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሆም ነኝ ተመልሼ መጥቻለሁ። በዛሬው ቪዲዮአችን ላይ ከኔ ጋር አብራችሁ መጀመሩት አንድ ኦንላይን ስራ ነግራችኋለሁ። ከዛም በተጨማሪ በድሮ ቻናሌ ላይ የምታውቁኝ ሰዎች ይሄ አዲስ ቻናሌ ነው። በአጋጣሚ ዛ ዩቲዩብ ቻናል ላይ ቪዲዮ ከለቀኩ ረጅም ጊዜ ሆኖኛል ወይም ቆየቱኛ ብያለሁ። ምክንያቱ ደግሞ የዛ ዩቲዩብ ቻናሌ ከዩቲዩብ ጋር እየተነጋገርኩ ነው። 215 ቪዲዮዎች ለሁለት ዓመት ድረስ ደግሜ የሰራኋቸው ቪዲዮዎች ሙሉ በሙሉ አጥቻለሁ። ዩቲዩብ ላይ ናሆም ብላችሁ ሰርች ብታደርጉ ቻናሉ ይመጣል። ነገር ግን ቪዲዮዎች የሉም። ለማስመለስ በምችለው ጥረት ከዩቲዩብ ጋር እየተነጋገርኩ ነው። ቻናሉ እንግዲህ ዩቲዩብ የኔን ቪዲዮ ቻናሎች አልወደዳቸውም፣ በዛ ምክንያት ዘግቶብኛል። ስለዚህ እነዛን ቻናሎች እንደ አዲስ ከተመለሰልኝ በሌላ አይዲያ እንመጣለን። ከዛሬ ጀምሮ ግን ኦንላይን ስራ ላይ በምችለው እየተጠነቀቅኩ ማቃቸውን ዌብሳይቶች፣ አፖችን እኔም ሰርቼ የተጠቀምኩባቸው ነገሮች ካለ ሼር ማድረግበት ዩቲዩብ ቻናል ይሄ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ናሆም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ ቆየት ብያለሁ መስራት ከጀመርኩ። ይሄ ደግሞ አዲሱ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ በጋራ አብረን ወደፊት እንሄዳለን። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቼ ከዚህ በፊት ተሰራቸው የነበሩ ቪዲዮዎችን ዩቲዩብ አጥፍቶብኛል። ያጠፋብኝ ምክንያት ደግሞ ኦንላይን ላይ የገንዘብ ነክ ነገሮችን ሰዎችን ማስተማር አትችልም ወይም ይሄን ህጎች አላሟላህም ብሎ ዘግቶብኛል። እንግዲህ ከዩቲዩብ ጋር ያወራሁ ነው። ከተመለሰልኝ በዛ ቻናል በሪአክሽን እና አዳዲስ ታሪኮችን ይዤ ቀርባለሁ። በዚህ ደግሞ ስለ ቴክኖሎጂ እናወራለን። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን በዛሬ ቪዲዮአችን ላይ ምነግራችሁ ወይም ከኔ ጋር የምንጀምረው ዩቲዩብ ስራ ኦንላይን ነው። ዩቲዩብ ኦንላይን ላይ ደጋግሜ የሰሩት ምላችሁ እንደ ደሞዝ እንደ መስሪያ ቤት በቋሚነት ደሞዛችሁን በመክፈል ህይወታችሁ እንድትኖሩ የሚያረጋችሁ አንድ ፕላትፎርም ቢኖር ኦንላይን ላይ በጣም ታማኝ በጣም በትክክል ብራችሁን በባንክ መቀበል የሚችሉበት አንድ ፕላትፎርም ቢኖር ዩቲዩብ ነው። በዛሬ ቪዲዮ ላይ አዲስ ዩቲዩብ ቻናል ክሬት አድርጌ ለእናንተ ይህን ቻናል ከፍቻለሁ። እናንተም ከኔ ጋር ተመሳሳይ ዩቲዩብ ቻናል ክፈቱ። ነገ ዩቲዩብ ቻናል አከፋፈት ቪዲዮ ሰራላችኋለሁ። በጣም ቀላል ነው። እኔ እንዴት በጣም ደጋግማችሁ ትጠይቁኛላችሁ። በዛ ቻናል ላይ ዩቲዩብ ቻናል መክፈት በጣም ቀላል ነው። ስቴፖቹ በጣም ቀላል ናቸው። ነገር ግን ቪዲዮ ስራልን ካላችሁኝ ከአስከፈ እንዴት ሞኔታይዝ የሚሆን ቻናል መክፈት እንደምትችሉ የማሳያችሁ ነው። ለአዲሱ ቻናላችን ሰብስክራይብ አድርጉ። በዛሬ ቪዲዮአችን ላይ እኔ የቴክ ነገር ቻናል ከፍቻለሁ። አሁን ብዬ የምታዩትን ቻናል ከፍቻለሁ። እናንተም ቻናል መክፈትና መስራት ትችላላችሁ። የሚከብድ ነገር የለውም። የምታወጡት ወጪ የለም። ነፃ ነው። ባላችሁ ስልክ መስራት ትችላላችሁ። እንደኔ ግን ምን አይነት ቻናል ንክፈት ካላችሁኝ ከቴክኖሎጂ ዓለም ራቅ ያለ የመዝናኛ፣ የኢንተርቴንመንት፣ የፕራንክ፣ የሪአክሽን ቻናል ብከፍቱ በጣም ያዋጣችኋል። ለምን እንደዛ ካላችሁኝ የቴክ ነገር ለማደግ በጣም ያስቸግራል። የቴክኖሎጂ ቻናሎችን ለማሳደግ እጅግ በጣም ጊዜ ሰዓት ይፈጃል። ነገር ግን ደግሞ ኢንካማቸው በጣም አስደሳች አይደለም። ኢትዮጵያ ውስጥ የቴክ ነገር ማየት የሚፈልግ ሰው በጣም አነስተኛ ነው። ይሄን ለምን አልከን ካላችሁኝ የእንትን ቪዲዮዎች እንደምታስታውሱት ከባሌ ጋር ተጣላ፣ ሚስቴ ጋር ተጣላ፣ እንደዚህ የሚሉ ቪዲዮዎችን ሰው የሚያየው በጣም በብዛት ነው። ምክንያቱም እንደዚህ አይነት ቪዲዮዎች ተፈላጊነት አላቸው። ስለዚህ ከቴክ ቪዲዮዎች እና ከትምህርታዊ ቪዲዮዎች በላይ እንደዚህ አይነት ቪዲዮዎች የመታየት እድል አላቸው። ስለዚህ አደራ እኔ ዛሬ ቴክ ቻናል ከፍቼ ቪዲዮ የመጀመሪያን ፖስት አደረኩ። እናንተም የነገውን ቪዲዮ አይታችሁ ከነገ ወዲያ ፖስት አድርጉ። ዛሬ አስቡበት ምን አይነት ቻናል መስራት እንደምንለባችሁ ለእናንተ የሚስማማችሁና ይሄን ብሰራ ያዋጣኛል የምትሉትን የቻናል አይነት ዛሬ አስቡበት። ነገ አብረን እንጀምራለን። አደራ ነገ በጠዋት ቻናል አከፋፈት ቪዲዮ በዚህ ቻናል አደርሳችኋለሁ። እናንተም ተከታትላችሁ ዛሬ ቁጭ ብላችሁ አስባችሁ ጽፋችሁ መስራት የምትፈልጉትን አብረን ሞኔታይዝ እንሁን። የዚህን ቻናል እድገት በየቀኑ አሳያችኋለሁ። ሞኔታይዝ አፕላይ ሳረግ ገንዘብ ሲሰራ የሰራውን ገንዘብ በሙሉ ዲቴል የምናይበት ዩቲዩብ ቻናላችን ነው። ከኔ ጋር ከጀመራችሁ በእርግጠኝነት ትለወጣላችሁ። ታዲያ ዛሬ ምንድነው ስራዬ ካላችሁኝ ቁጭ ብላችሁ ጥናት አድርጉ። ምግብ ማቅረብ ይሆናል፣ ቭሎግ ይሆናል፣ ወይም የፈለጋችሁትን መስራት ይሆናል። አደራ ዛሬ አስቡ። ነገ ቻናል አከፋፈት አሳያችኋለሁ። ከከበዳችሁ እንዴት ፖስት እንደምታደርጉ ስለ ታክስ፣ ስለ ዲስክሪፕሽን ሙሉ ነገር አሳያችኋለሁ። ዛሬ ከፍታችሁ ስለ ታክስ፣ ስለ ዲስክሪፕሽን ካሳያችሁ በኋላ ነገ በአንድነት አብረን የቻናል እድገት እየተወያየን እናድጋለን። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች በናሆም በፊቱና በኢትዮ ክሬተርስ የምታውቁኝ ሰዎች አሁንም ናሆም ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አዲሱ ቻናላችን በይፋ ተከፍቷል። እግዚአብሔርን ይዘን ወደፊት እንቀጥላለን። በጣም አድካሚ ነበር። 230 ቪዲዮ ማጣት በጣም ከባድ ነበር። ነገር ግን አሁንም ወደፊት መቀጠላችንን አናቆምም። ምንም እጅ የለም። ምንም ምሰጠው እነሳለሁ ደግሜላ ሮፍናል አንድ ዘፈን አለ። ተስፋ የሚል ሮፍናል ዘፈን እንጋብዛችኋለሁ። ምን ይላል? ምንም እጅ የለም
ምንም የምሰጠው እነሳለሁ ደግሜ ብከስር ባጣ በወድቅ እነሳለሁ ደግሜ። ቻናላችንን ሰብስክራይብ